አንዴ አንተ በእናትህ ሂድ ሁለተም ኧረ ኑ በእናትህ ሁለተም ዱንያ ወሮ ለልኳቸው አምር አንዴ እጅ በእናትህ አንተ ምንድን ነው የምትሆነው? እጅ ጋር መግባባት አይችልም። ሂድ አንዴ ነው የማይግባባው አንተ ነው እንደው ሰምተኛል። ባንተ እኮ ብቻ ላወራ ነው አለኝ። ብቻዬን አወራለሁ። በቃ አንተ አይመለከትም። ለምን የኛ አብረን አይደል ጀመርነው? እኔ ብቻ አወራለሁ። እጅ አንተ ሁለታችሁ ተስፈልጉኝ ነው እስኪ ዘረለ እኔ ራሴን አወራለሁ። ሙባረክ ነው የእውነት ሲሰነዝር ነው እኔ የለውም። ምንም እኔ በቃ እኔ እነግረዋለሁ እኔ ብቻ ካስጨነቀም ንገረው። ፍራንክ ነው እላለሁ። አይ ለብቻ ካስጨነቀ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁን ብዝት ይበል። ያው ባለፈው የሆነ ነገር ቪዲዮ ላይ እስቢዳ የሆነ ቪዲዮ ነገር ሰርተን ነበር ሰሞኑን እና እንደጠፋንም እናውቃለን። ያው ከዚህ በኋላ እዚህ ስራ ነው የአንተ ስራ ነው እኮ አድርገህ ወላ ሶስታችንም አድርገህ ነው እኔ እናደርገው ነበር። ምን ደውለህ ጠብቁት ምናምን በቃ እኔ ላይ ብቻ የሚሆን ነገር የለም። በቃ ለሶስት አድርገህ ነው አይደል? ሶስት ምናምን አይደለም። እኔ ያው በማያውቀው ነገር ልጁ እንደዛ አስጨነቀ ነው ልጁን ደግሞ እንደዚህ ያደረግ ነው በቃ አላ ድንገት እሱ የታውቁታላችሁ ለማዘሩ ምናምን በማዘሩ መንገድ ነው የምታውቁትና ማዘሩን ትንሽ አሟት ለሷ መድኃኒት ሊገዛ እየሄደ ነበር። በዛን ሰበብ ነው አግኝታ ነው እንደዚህ ያደረግነው። ብቻ ከንቱኑ በኋላ ነው እኛ የነገረን ማለት ነው። ነገር በጣም ብቻ ግን እሱ እኛን መሀል ላይ ውጭ ያልክ ነበርከው አንተ ነው ተናገር። የለም አስረዳቸው ቀጥታ እኔ አይመለከተኝም እኮ አሁን እሱ ጀሚል እኔ እንጃ ብቻ ይቅርታ የሚያደርግልን አይመስለኝም፣ ግን እንሞክራለን። በጣም ስሜታዊ ሆኖ በጣም ስሜታዊ አድርገናል። አንተኔ አንስቶ እንደዚህ በጣም ገሎናል። ቁመት ባይኖረኝ ወላሂ አንተ ቁመት እኔ ያለው አንዲ ባጃጁ እንደዚህ ያላየውም ባጃጅ እንደዚህ ይችላል ቢስሚላ እና አሁን ይቅርታ ልንጠይቀው አስበናል። ያው መድኃኒት ምናምን ሊገዛ ሌላው ሰሞኑን ትንሽ አብይ እንደነገረን ከሆነ ትንሽ አብይ ያሟታል መሰለኝ እየተሯሯጠ ነበር። በዛ ሰዓት ደግሞ እንደ ድገት አስቆመን ያ ቪዲዮ የሰራ ነው። እኛም አስበንበት አይደለም እንደዚህ አይነት ኬዝ ይኖረዋል ብለን አይደለም ቪዲዮ የሰራ ነው። ዝም ብሎ በቃ አላ ፈን ቪዲዮ ምናምን በማለት ነው። በጣም ቸኩሎ ነበር ሲነግረን፣ በጣም ተሰማን ከበደን። የሆነ ጥፋት ማለት ነው እኛ ባለማወቅ ያደረግነው ስራ ነው እና ይቅርታ ይለናል ወይስ አይለን የሚለው ነገር አብረን እንከታተላለን። መቼም በዚህ ሰዓት መሄድበት አይኖርም፣ እርግጠኛ ነኝ። አብዬ ጋር ነው የሚሆነው። አብዬ አሟታል ምናምን ስላለ አብዬ ጋር ነው የሚሆነው እና አብዬ ጋር ሄደን ያለው ነገር እናያለን። በተረፈ ሰብስክራይብ እያደረጋችሁ ቤቱን ሰብስክራይብ እያደረጋችሁ እያበረታታችሁ ነው። አዲስ ጀማሪዎች ነን። አዲስም ባይሆን ያው ቪዲዮ እየሰራን ነው፣ ግን በቃ በዚህ ሰዓት ነው ወደ ሶሻል ሚዲያው የመጣ ነው። በጣም ያው አለመመቻቸት ምናምን የስልክ ጥረት ነበረብን። እሱ ነገር አሟልተናል። ሰብስክራይብ አድርጉ። ጀሚል ቤተሰቦችም ተባበሉልን። የኛም ቤተሰብ ጨምር የሆነ ነገር ትምለታለ እንዴ ጨምር ነገር እና አሁን ጀሚል በዚህ ሰዓት ቤት ነው የሚኖረው። ቤት ላይ ስራ ምናምን የሚሰራው ስለሆነ እና አንተ ሳውን ዝም ብላ እንዲላስረዳቸው ያዘር ከቤት የሚወጣ አይመስለኝም እና ቤት ላይ እናገኘው ስለምንችል እስኪ እንሄዳለን። ይቅርታ እንጠይቀዋለን። ይቅርታ ካላረገልን ግን እናንተ ናችሁ የምታስታርቁን። እናንተ እያገዛችሁ ኮሜንት ላይ ደግሞ ያው ጀሚልን ስላስከፋ ነው የደበራችሁ ሰዎች አላችሁ። ይቅርታ እንጠይቃለን እና አብራችሁን ቆዩ። ግም ብለህ ስልክ ወስደሃል ያልከው አንተ ነህ። ምን ማውቀው ነገር የዚህ ሐሳብ አይደል? የኔ ሐሳብ ቢሆንም በቃ የዛን ቀን ግን አይተኸዋል አይደል? እሺ አይደል? እኔ በላልከኝ በልባትለኝ እላለሁ ብለሃል አይደል? አሁን ሶስት እኔ ብቻ እኮ አይደለም ሂጅ ይቅርታ መጠየቅ ያለብኝ። ምን ጠይቀው ሶስታችን እኮ በቃ አብረን ሄደን ያንተ ነው እዚህ ጋር እንባባለን። ገብቶሃል? ሶስታችን ነው አድርገናል። የኔ ሐሳብ ነው። ስልኩ አምጣው። የኔ ሐሳብ ነው። የኔ ሐሳብ ቢሆንም አሁን ሄደን ይቅርታ የምንጠይቀው ሶስታችን ነው። እሱማ እኛ አብረን ነው የምንጠይቀው። አንተ በጣም ይከብዳል። በጣም ነው የተናደደው። በጣም ሙሉ ቪዲዮውን ተከታተሉን። አብራችሁ ወደ ጀሚል ወደ አብዬ ጋር አሁን ቀጣይ ወደ አብዬ ጋር ነው የምንሄደው። ተከታተሉን ቤተሰቦቻችን። ያው ቤተሰብ እነ ጀሚል ጋር ደርሰናል ማለት ነው።
ያው እነ ጀሚል ጋር ያው እየመጣን የሆነ ሀሳብ እንደ ድንገት መጥቶልን ለምን ይሄ ሀሳብ አንሰራው ምናምን ብለናል ማለት ነው። ኦቢኤስ ነገራቸው እና ሀሳቡ ምን መሰላችሁ? ለሶስት ነው ያመጣ ነው። እኛ ቀስ ብለን እርስ በርሳችን ያወጣነው እቅድ አለ። ተነጣጥለን እንገባና ጀሚል ቪዲዮ ላይ ለብቻ አታወሩኝ አሁንም የጀማ ጸባል ለቃችሁ ምናምን እያለ ነበር እና እኛ ከዛ በፊት እናውቀዋለን። እሱ ነው ማያውቅም፣ ቤቱን እናውቀዋለን። ይኸውና ቤት ላይ ይኖራል። እንገባና ማለት ነው ከዛ እርስ በርሳችን ሩዋንዳ እንፈጥራለን። እንደማይተዋወቅ በቃ አላ እኔ ብቻህን አላለኝ እኔ ነኝ የማወራው እኔ ነኝ የምመታው እያልን በቃ እዛ ጋር ግርግር እንፈጥራለን። አውቀን በዛው አብዬ ደግሞ ትንሽ አሟታል ምናምን ብለህ እና መዘየር አለብን። አብዬን አለብን ለማየት አል ነው አንዳንዴ ነውና ብሎም ነገር አመተናል። ዝም ብሎ በባዶ የሰው ቤት በባዶ እጅ አይኬድም በሚለው ነገር የሆነ ነገር አመተና ማለት ነው። አልተዘጋጀንም። በቀጣይ ምን ይለናል? በሷ ፊት ምንም ቢለን አንሰማው። መራ አብዬ እያለች ደግሞ ምንም አይለንም። እርግጠኛ ናት። የዛ ቀን እንደዚህ አጥልጥ ኧረ ቢስሚላህ እኔ አልቀርብም። እኔ እሮጣለሁ ነው ወላሂ የሆነ ነገር አለ ደቂያው በቃ ተከፋፍለን ማለት ነው። ሁለታችሁ ማማ ከመይ እኔ ብቻ ይሆናል። እኔ እናንተ በቃ እኔ እናንተ እንደዚህ እኔ እና እሱ አይደል እንዳንተው አንተ ማን አለ ምናምን እያልን ቅውጥ እናደርገዋለን። ጀሚል ግራ እስኪገባው አሁን አላ በሱ እኔ ብቻ ይበቃዋል ሂዱ እናንተ ምናምን ትላለህ አንተ ማለት ነው። ብጥብጥ ታር መተና ምናምን እያልን በቃ እዛ ጋር ሩዋንዳ እናደርገውና ያለን ለሶስት እርስ በርሳችን አውቀን ጓጓ እንባባላለን። እኔ ነኝ መታው እኔ እፈልገዋለሁ ምናምን እያልን ማለት ነው። ከዛ ሪአክሽኑም ደግሞ እንዲህ ስንበጣበት ደግሞ እሱ ቤት ውስጥ ካለ ይተኛል ይኖራል። ተኝቶ ቁጭ ብሎ ሊሆን ይችላል። ይወጣል። ሲወጣ ደግሞ ከሱ ጋር እስኪ ለሱ እንደዛ ለመያዝ እንዳለው እሱ ለመያዝ እንሞክርና ገባችሁ ለምን ባሰባችሁ እሱ ለመያዝ እንሞክራለን። የዛኔ ደግሞ ሪአክሽኑ እናያለን ማለት ነው። በእናቱ ፊት ይመታንም ተለያይተን ነው የምንሄደው። ብቻ አንተ ትሄዳለህ ማለት ነው። አንተ እኔ ብቻ ነው እዛኛው በቅያስ መንገድ አንተ ትመጣለህ፣ ከዛኛ እንመጣለን ለሁለት እና ግን መንገዱ በጣም ረጅም ነው፣ ረዘመብን። እንከታተላለን ቪዲዮም ያው እሱ ብዙም አያውቀንም እንጂ ተከታተሉን። የሆነ ተሰነዝርና እኔ የለውም አለ ወላሂ እኔ ለቅቄ ማለት ነው። ምንም እኔ በቃ እኔ እነግረዋለሁ እኔ እንደዚህ ምናምን ብዬ እነግረዋለሁ። ኖ ያ እንደባለፈው ብዙ ማንጋተተው ለምን እንደሆነ ታውቃለህ። የሆነ በቃ እንደማስደንገጥ ነገር አድርገን ቶሎ እነግረዋለን። በዛውም አብዬንም እናያታለን ታያታላችሁ። አብዬም ያው ከዚህ በኋላ ከሷ ጋር ነን፣ እኛም ከአብዬ ጋር ነን። ጀሚል ብቻው አይደለም እኛም አለንላት ለአብዬ። ያው ሙሉዋችን እኛም እናት ነች፣ እሱ እናት ብቻ አይደለች። አብራችን ቆዩ ማለት ነው። እና ታውሪራለ እንግዲህ አረ ነው ምንም አንተ ለብቻ ካስጨነቀም ንገረው። ፍራንክ ነው ለወላይ የምትጠባረ ንገረው ለብቻ ካስጨነቀ አረ ብቻ በቃ እንሂድና ምንድነው እናንተ እንደዚህ የሚፈሩት? እኔ አልፈራም። አሊ አታዲ አልፈራም። እንደዛ የናጣ እንደንትን ገሉኛል። አንተ ልከሰው ነው እንደ ቤተሰቦች አብራችሁን ተከተሉ። ሪአክሽኑን ተከተሉ። አንተ ሰለየው በቃ አሁን የለም። አንተ በዚህኛው ትገባለህ፣ እኛ በዛኛው ቅየስ እንመጣለን። አንተ በዚህ ገባኝ በዛ በጀርባ መንገድ እንድንመጣለን ማለት ነው። ቀስ እኔ ብቻ በዚህ ወጥ ሊል ማለት ነው። ከዛ በቃ አንተ እዛ ጋር ጀሚል ምናምን እያልክ ትሄዳለህ። ምንም ጀሚል እያልክ ድምጽ ጠር አድርገህ ማለት ነው። ጀሚል ከርቀት ከሰማህም ሰማህ ነው፣ ካልሰማህም ደግሞ ችግር የለውም። ከዛ እርስ በርስ ነው እናልቀው ቀን እሱ ቢወጣ ራሱ ይዛን እኛ በቃ እኛ እንመጣለን በሱ ትንዝታለን። ምን ግራ ሲገባው እኔ ነኝ የምመታው፣ ለቁት እናንተ ለቁት እኔ ብቻ አወራለሁ ምናምን እያልን ማለት ነው። ከዛ ሪአክሽኑ ምን ይሆናል? ሂዱ እሺ እናንተ ሂዱ በቃ እኔ አሁን በዚህ ልሂድበት። ሂድ እሺ አንተ በዚህ ትሄዳለህ፣ እኛ በዛ እኔ ብቻ እሄዳለሁ በቃ ላይ ቶሎ ድረሱ። እኔ አያገባኝም። አብዬ ጀሚል የለም። ጀሚል ፈልገው ነበር ለሆነ ነገር ፋሚሊ። ጀሚል የለም መሰለኝ። ጀሚል ማን አለ አንተ ነው? ማን አለ? እነሱ እናወራለን። ማን አለ አንተ? ምኑ ና እዚህ ማን አለ? ለምን እነሱ እናወራለን? እናወራ የመጣ ነው። እኔ ላወራ አይደል? እኛ እናወራለን ያላንተ ነው። አንተ የጠየቀ ሰው አለ እኮ አሁን ወደዛ ሄዶ አንዴ እኮ ማን አለ አንተ? እዚህ መብት አይደል? መምጣት መጣ። ኧረ በእናትህ ሸጣር ታስወጣው። እሺ ና ሳውኑ ወደዚህ ጣበላ
መግባባት አይችልም። ሂድ አንተ ነው እንደው ሰምተኛል። ባንተ እኮ ብቻ ላውራ ነው አለኝ። ብቻዬን አወራለሁ። በቃ አንተ አይመለከትም። ለምን የኛ አብረን አይደል ጀመርነው። በቃ እኛ እናወራዋለን። ብቻዬን ነው እሱን ብቻዬን በቃ እኮ ማውራት ከፈለክ አንተ ብቻዬን አንዴ በእናትህ አንተ ሂዱ። እኔ ብቻዬን ላውራው። እኔ ብቻዬን አላለኝም። ሁለታችሁም ሂዱ። እንደውም አታስፈልግ። አንተ ምንድን ነው የሚለው? አንተ ብቻ ማለት አንተ እስኪ ሂድ በእናትህ አንተ እጃን እንዳነካኝ ፉሂድ አንተ ይመለከት ብቻዬን አወራለሁ። ሂዱ እናንተ አታስፈልጉም። ሂድ እስኪ ምንድን ነው የምናወራው? አንዴ አንተ በእናትህ ሂዱ። ሁለቱም ኧረ ኑ በእናትህ ብቻዬን ላውራው። ውጡ አንዴ ሂዱ። ምንድን ነው የምትለው? ብቻ ሂድ አንተ ብቻ በእናትህ አንተ አትጋተት። ሂድ አንተ እኔ ብቻዬን ነው የማወራው። ጀሚል እሺ ምን ልትለው? አንዴ በእናትህ ሂዱ። እስኪ በእናትህ አንተ ሂድ። ምንድን ነው ድርቆት ነው ማሰሙ? ይራሳችሁ ሂዱ። ራሳው ፊት ነን እኮ በቃ ማውራሽ እንጋ ሁለቱም ስለዚህ ነገር አታ እኔ ያማቀው እኮ ካቦቀኛ መጀመሪያ ለራስኩኛ እኛም ገብተንበታል። አንተ ምንድን ነው የምትሆነው? እኔ ብቻ አወራለሁ። እኔ ብቻ አወራለሁ። እኔ ራሴን አወራለሁ። ሙባረክ አንተ ራስህ እንዳነካኝ ምንድን ነው የምትሆነው? አንተ ምን አገባ? ሂድ በቃ እኔ ራሴ እወጣለሁ። እጅ ለቀኝ። ሁለቱም ይቅርታ ለመጠየቅ ጋር ለመጣ ነው። በቃ ጠይቀኝ። የለም ነው እኔ ራሴ ጠይቀዋለሁ። ወይኔ ለምሮ ማሰብ ናታን ሂድ በእናትህ አንተ ሂድ ነው ማስከይ ወይ ናይድ ሂድ አንድ እየሰማረን ከቻልክ ጀሚል የለም ፈልገው ነበር። በቃ የለም መሰለኝ ነው ናስቤት ገብቷል። ያው ሐሳባችን አልሰራም። ፍራንክና ነው ያየንም እሺ እንታጠባለን። ጀሚል አንተ ጋር አንተ ናገስና አህኩም ጀሚልና ሰቢል ያው የለም ዛሬ ምንም ማድረግ አልቻልንም። ያው ጀሚል የለም መሰለኝ ብለን ነበር ያሰብነው። ሁለቱም ተሳካልንም።